ቆይኔ የምለው አንተ ሰውዬ እዚች ጓዳ ውስጥ ተቀምጠህ እስከ መቼ ነው እንዲህ የምትንጨረጨረው? አንድ ነገር ለማታመጣው ነገር እኔ እኮ ግርም ይለኛል። ምን አለበት አርፈህ ብትቀመጥ? ይሄን ለመናገር ነው የመጣኸው? ይሄን ልትናገረኝ ነው የመጣኸው? መክረህ ሙተሃል። ስማ፣ አገሬ እኮ ናት የሞትኩላት የደማሁላት አካሌን ያጣሁላት ሀገሬ ዝም ስትል እያየው ዝም እንዲህ እየሆነች እያየው ዝም አልልም። ምን አይነት ምክር ነው የምትመክረኝ? እንደዚህ አይነት ምክር አልቀበልህም። ተቀበልክ አልተቀበልክ ኩራዟ እንዳለቀ ላምባ ጭልጭል የምትለውን ሀገር ኢትዮጵያ አለች ብለህ ነው እንዴ እንዲህ የምትንጨረጨረው? ለአንተ ብዬ ነው። ብትሰማኝ ስማኝ፣ ባሰማኝ ግን ምንም የምታመጣው ነገር የለም ከማድረቅ በስተቀር ከመድረቅ በስተቀር የምታመጣው ነገር ምን አለ? እልቅስ ሲስማኝ እርፍ በል። የምታመጣው ነገር የለም እያልኩ ነው። ስማ፣ ለአንተ ጭልጭል የምትል መስላ ይሆናል። ጭልጭል ትምሰል እንጂ ሀገሬ ኢትዮጵያ እንደማትጠፋ እወቅ። ዝም ብለህ ሟርታታም ሰው በአፉ የዘራውን ያጭዳል ይላል መጽሐፍ ቅዱስ። ዝም ብለህ እንደመጣልህ ጭልጭል ለየትኛዋ ኢትዮጵያ አለች? ኢትዮጵያማ አለች። ጭልጭል አልካት ምን አልካት? ኢትዮጵያ በስፍራዋ አለች። እመነኝ አለች። እኔ ደግሞ የምጮኸው እኔ ደግሞ እንዲህ የምለፈልፈው ጠዋት ማታ የምለፈልፈው ይሄ ጭልጭል እያለ ልትጠፋ ነው ያልካትን እሱ እንዲበዛ በሱ ላይ ጋዝ እንዲጨምሩ ሰዎችን ለማነቃቃት ለማነሳሳት ነው። ገባ? እንደዚህ አይነት ምክር እንድትመክረኝ አልፈልግም። እኔ ትናንት የተናገረውን ደገመው አልደገመው፣ ትናንት የበላውን አወቀ አላወቀ እኔ እንደው ዝም አልልም። ሀገሬ ሀገር እስከምትሆን ድረስ እስከ መጨረሻዋ እስትንፋሴ ድረስ ዝም አልልም፣ እናገራለሁ። እኔም ነው ለመሆኑ የምትናገረውን ማን ሰምቶ ነው? ንገረኝ። ማን ሰምቶ ነው ቁጭ ብሎ አንተ የተናገርከውን አራራ እንደዚህ እኮ ተናገረ ብሎ ቁጭ ብሎ አይምሮን አስተካክሎ ለሀገሬ ለምኔ እቆማለሁ የሚል የትኛው ሰው ነው የሚቆም? ዛሬ እኮ ሰው ራሱን ለማዳን ህይወቱን ለማቆየት ደፋ ቀና የሚል ያልተባለውን በል እየተባለ የሚል ያልሆነው ሆነ እያለ የሚናገር ህይወትን ለማቆየት ያለ ሰው እኮ ነው። ስላለ ሰው እኮ ነው የምታወራው። የትኛው ሰው ነው እስቲ ንገረኝ፣ ያንተን እውነት አለኝ የምትለውን የሚሰማ? እልቅስ የኔን ምክር ብትሰማ ጥሩ ይመስለኛል። አየህ፣ ዝም ብሎ አፍን ለጉሞ ሀገሬ 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 ከማለት እያንዳንዱ ሰው የራሱን ጠጠር ቢጥል ይችን ሀገር ደግፎ ያቆማታል። አባቶቻችን እኮ ሲተርቱ ጋን በጠጠር ይደገፋል ይላሉ። ገባ? ስለዚህ ማንም አይሰማህም ለምትለኝ ስማ፣ ልንገርህ። ገና ይሄንን ሚዲያ ስጀምር የሚሰማኝ ሰው 1 2 3 ነበር ለተወሰኑ ወራቶች። አሁን ግን በሺህ የሚቆጠር ሰው እየሰማኝ ነው። በብዙ ሺህ የሚቆጠር ሰው እየሰማኝ ነው። ይሄን አስረግጬ እነግርሃለሁ። አንድ ነገር ስጀምረው አሁን ልክ ነው። ይሄ ግን ሰው እየቆየ ሲሄድ እያዳመጠ አዳማጭ እያገኘ ትሄዳለህ። የሚያዳምጠኝ ሰው ደግሞ ለሀገሬ የከፈልኩትን አገር ምን እንደሆነች እየነገርኩት ስለሆነ እሱም ለሀገሬስ እኔ ምን አድርጌያለሁ ብሎ
ጠጠር ለመጣል ይጀምራል ማለት ነው። አይ ይሄ ነው ሎጂኩ። ይግባ። ዝም ብለህ አትለፍልፍ፣ አትበለኝ ነግሬያለሁ። አቤት አቤት መስሎ ሰው መሄጃ ሲያጣ ስራ የለው የሚሄድበት የለው። ስለዚህ መሄጃ ሲያጣ ለመደበሪያ የሚሰማ ይመስልሃል? እንዲሁ ለጊዜ ማጥፊያ ብሎ እንጂ በዚህ ሰምቶ በዚህ እንደሚያፈሰው ታውቃለህ? ግን 10,000 30,000 ሰው እየሰማኝ ነው የምትለው ዝም ብሎ የሸዋሸዋ የእምቧይ ካብ ነው። ገባ? ብልጽግና እንደሚናገሩ በቃ ዛሬ ተናግሮ ነገ ስንዴ እናመርታለን ምናምን እንደዚህ ኤክስፖርት እናደርጋለን ምናምን ብሎ እንዳለው ሸዋሸዋ ነው። አይምሰልህ። ይሄ በዚህ የምታየው ሰው ብዛት ያዳምጠኛል፣ ያዳመጥኩትን ፍሬ ነገር ሰምቶ ይተገብረዋል ብለህ አታስብ። የኔ ጌታ ተው። እኔማ እንዳንተ ዝም አልልም። የምናገረውን ሰው ሰምቶ ያፍሰው ይጣለው። እኔ ግን ለህሊናዬ ለሀገሬ ስል እናገራለሁ። የማውቀውን እውነት እናገራለሁ። ከዛ ሰው ሰምቶ ቢተገበብረው ይጠቀምበታል፣ ካልተገበረውም እኔ ግን ከአእምሮ ከጥፋተኝነት ነገ ነፃ ሆናለሁ። ለሀገሬ ነገ ከነገ ወዲያ ምን አበርክተሃል ብባል ይሄ አንድ ነገር ጠጠጥ እያለው ላለሁ። ገባ? ይሄ ትልቅ ነገር ነው። ስለዚህ እንደዚህ ማን ይሰማሃል ምናምን የምትለው ይሄ የአንተ አመለካከት የአንተ አስተሳሰብ ነው እንጂ ብዙዎቹ እንደሚከታተሉኝ ብዙዎቹ እንደሚሰሙኝ እርግጠኛ ነኝ። በሚሰጡኝ ኮሜንት እየደወሉ በሚጠይቁኝ በዛ ነገር ማረጋገጥ ይችላል። ዝም ብሎ ድንጋይ ላይ ውሃ እንደማፍሰስ አይደለም። ሰማ? እኔ የምናገረው ነገር ደግሞ ቁም ነገር ነው። ለምን ያለፍኩባት በሀገሬ ላይ የሞትኩላት የደማውላት ሀገሬ ስለሆነች ዳር ድንበሯን ያስከበርኩላት ሀገሬ ስለሆነች እኔ ስናገር የማይሰማ ኢትዮጵያዊ የለም። ለምን? በተግባር ያሳየው ነኛ። ሀገሬን ዳር ድንበሬን አስከብሬያለሁ። ስለዚህ ያለውን እውነት እኔ የማውቀውን በዚህ ባልተማረ አንደበቴ ባልተማረ አእምሮዬ እኔ የማውቀውን ነገር ይሄ ነው ብዬ ስናገር ያዳምጠኛል፣ ይሰማኛል። የራሱ የሆነውን ነገር ጠጠር ይጥላል። ለድንበሩ የሞተ ሰው የቆሰለ አካሉ የጎደለ እውነት ነው ብሎ እሱም ሌላ ነገር ይናገራል። ይሄ ነው ጠጠር መጣል ማለት ይሄ ነው። አገር የምትሰራው በዚህ መልክ ነው። አገር እንዳትፈርስ የምናደርገው በዚህ መልክ ነው እንጂ አፍን ለጉሞ ከንፈር እየመጠጡ ዝም ብሎ ማለት አይደለም። ሀገሬ ማለት እና እንደዚህ አይነት ነገር ፕሊስ ተወኝ። እኔማ አልናገርም። እኔ አልናገርም። ምን ኤነርጂን አቃጠልኩኝ። ትናንትና ምንም ያልነበረው ከትናንትና ወዲያ ምንም ያልነበረው የሚበላው የሚቀምሰው የሌለው በአንድ ጀንበር አዳር የሀብት ማማ ላይ ቁንጮ ሆኖ እያየው ማን ሊሰማኝ ነው ብዬ ነው። ሌባው ቀጣፊው ያደገበት የበለጸገበት ስር የሰደደበት እያየ ነው። ትናንትና እኮ ምንም የሌላቸው ሰዎች ዛሬ የሀብት ማማ ላይ ሆነው የሚናገር እንዴ! ሌላው ይቅር እንኳን ይሄ ማነው ማሌሌሳንም ይሄ ሯጩ እሱ እንኳን ትናንትና ከትናንትና ወዲያ እኮ ተሰዶ በዮፍ ቋንቋ ተናጋሪ በሚባለው ታማኝ በየነ እኮ ነው ሂዶ አምጥቶ ሰው ያደረገው። ዛሬ እሱ የተናገረውን ሰምተሃል አይደለም እንዴ? ያለውን ሰምተሃል አይደለም እንዴ? የሀብት ማማ ላይ ቁጭ ብሎ በቪኤት መኪና ሰው እየገደለ እየገጨ የሚይዘው ማን ነው? እስቲ የጠየቀው ንገረኛ። ማን ነው? ሌሊሳን ይሄ ማን ነው ሯጭ የተባለውን ሰው ገሎ ገይቶ በቢዮት በኩራት ሲሄድ የትኛው ህግ ነው የትኛው ፖሊስ ነው የጠየቀው? ስለዚህ እንደዚህ ለሆነች ሀገር ለጠፋች ሀገር ለሌለች ሀገር ህግ ለሌላት ሀገር ምን ብዬ ነው ኤነርጂን የማቃጥለው? አላቃጥልም። ስለዚህ ለዚህ ነው
ሰሚ የለም። ኢትዮጵያ የምትባል ሀገር ፈርሳለች። ጭልጭል እያለች በቃ እንደ ጭልጭል የሚል ኩራዝ አይታል። የሀገር ቤት የገጠር መብራት እንደዚህ በኩራዙና ጭልጭል ብላ የምትል ብዙ ብርሃን የማታ ልክ እንደዛ እኮ ነው ያለችው ኢትዮጵያ። አንተ ለዚች ነው እንደ ኢትዮጵያ አለች ብለህ እንደዚህ የምትለፈልፈው እንደዚህ ኤነርጂን የምታቃጥለው? እኔማ አልናገርም። ሀጣን ምንድነው? ሀጣን ሲበለጽጉ ጻድቃን ምንድነው ሲሆኑ ይላል መጽሐፍ ቅዱስ የሚለው አለው። እና ይሄን እያየው ዝም ማለት ያ እውነት አለ መስሎህ ነው፣ ለአንተ መስሎህ ነው። ይሄ ፈይሳ ሌሊሳ የምትለው ሌሎችም የምትላቸው ዛሬ በለጸግን አደግን ብለው በሰው ደም የሚጫወቱ በህዝብ ላይ የሚጫወቱ እንደፈለጉ የሚናገሩ ሰክረው የሚረብሹ አካባቢውን ምንድነው ያለ ሰክሮ በገንዛ ገንዘቤ ነው እኮ ያለው። ተመልከት ምን ያህል ትዕቢት እንደወጠራቸው አውቃለሁ። ይሄ ግን የነዚህ መበልጸግ የነዚህ ማደግ አዛባ ላይ የወደቀ እህል አዛባ ላይ የተዘራ እህል ማለት ናቸው። አየህ፣ አዛባ ላይ የተዘራ እህል አዛባ ላይ የበቀለ ማንኛውም የእህል አይነት ሆነ ሳር ሆነ ድንገት በየበቀሉ እየለመለመ እያደገ ከአካባቢው ሁሉ የተለየ አረንጓዴ ምን ብሎ እያደገ ይሄዳል። ግን ትንሽ ንፋስ ሲመጣ ዥው ብሎ ይወድቅና በምንድነው በአረማሞ ይመታል። በዋግ የሚባል በዋግ ይመታል። አንዲት ፍሬ ሳያፈራ። ይሄ የምታየው በለጸጉ አደጉ እንዲሆኑ የምትለው የጊዜ ጉዳይ ነው። የጊዜ ጉዳይ። አዎ ሰው ገለው አድምተው ሰርቀውም አጭበርብረውም በአንድ ሌሊት ያደጉ እናውቃለን አሉ እኮ እናውቃለን። ይሄ እያወቀ ለዚህ እኮ ነው ይቺ ኢትዮጵያ እንዳትፈርስ ይቺ ኢትዮጵያ እንደነበረው እንደቀደመው ሁና በስርዓት ህዝቧ በእኩልነት እንዲኖር ህዝቧ በአንድነት እንዲኖር በፈለገው ቦታ ሄዶ ሰርቶ እንዲያገኝ እንዲበለጽግ እንጂ እየዘረፈ እየገደለ ውሸት እየተናገረ እየተቀባጣጠረ እንዲበለጽግ እማትሆንበትን ሀገር ለመመስረት እኮ ነው እንዲህ የምንለፈልፈው። ገባ? እንዲህ የምጮኸው እኮ ለዚህ ነው። የፋኖን አነሳስ ታውቃለህ? ፋኖ ምን ሆኖ እንደተነሳ ህልውናው አማራ የተባለ ድርጅት እንዲጠፋ አማራ የተባለ ብሔረሰብ እንዲጠፋ ስለተወሰነበት እኮ ነው አማራ ለህልውናይ ለኢትዮጵያ ብሎ ተነስቶ እየታገለ እዚህ ደረጃ ላይ የደረሰ። ስለዚህ ከዚህ ጎን መቆም የለብንም። አማራ እኮ ለአማራ ብሔረሰብ ብቻ መሰለ እንዴ የቆመው? ለመላው ኢትዮጵያ እኮ ነው። ለመላው ዘመነ ካሴ የተናገረ ነው አልሰማህም? በዚህ በሽናሻ ነው በብልሻንጉል ሄዶ የፖለቲካ ድንክ የፖለቲካን ሰይጣን ሀገርን የሚከፋፍል ሀገርን የሚበታትን እርስ በርስ የሚያባላው እሱን በጋራ ቁመን ታግለን በነፃነት የምንኖርባትን ኢትዮጵያ መመስረት አለብን እያለ ሲናገር አልሰማው? ስለዚህ ከዚህ ጎን የማንቆምበት ምክንያት ምንድን ነው? እኔ የአንተ እኮ ኢትዮጵያዊ ነኝ የምትለው ነገር ይገርመኛል። ስለዚህ በለጸጉ አደጉ እንደዚህ ጎመሩ ምናምን የምትላቸው የቀን ጉዳይ ነው። የቀን ጉዳይ ነው። እመነኝ፣ የቀን ጉዳይ ነው። በዚህ ላይ ደግሞ ተኝተው የሰላም እንቅልፍ የሚተኙ ይመስላል። የህሊና እኮ ቁስል አለ፣ የህሊና ጸጸት አለ። ያንን ሀብት እንዴት ነው ያመጣሁት? ያን ሀብት እንዴት እንደመጣ እኮ አእምሮው ይነግረዋል። ሰርቀ ነው ገለ ነው ዋሽተ ነው ይለዋል እኮ። ስለዚህ ምን አይነት እንቅልፍ ነው የሚወስደው? ምን አይነት መኝታ ነው የሚተኛው? አየህ፣ በመጠጥ ብዛት በመጠጥ ኃይል ይተኛል። ከዛ ደግሞ ከነገ ወዲያ ሌላ ነገር እየሰራ ነው ያለ። ስለዚህ ይሄ እንደዚህ እየበለጸጉ ምናምን የሚለውን ነገር እሱን እያየህ ባታወራ መልካም ነው። አዛባ ላይ ይውደቅ መሬት ላይ ይውደቅ፣ እኔ የምናገረው እየታየ ያለው ነው። ሲስረቅም ይቅጠፍም ይዋሽም ይግደልም እየሆነ ያለውን ነው እያየ ያለው እየነገርኩ ያለውን እየሆነ ያለውን ነው የምነግርህ እንጂ ዝም ብዬ ከመሬት ተነስቼ አይደለም የምናገረው። እየሆነ ያለውን ስለሆነ ኢትዮጵያ የምትባል ሀገር
አሁንም የለችም ብዬ አስረግጬ የምናገረው ለዚህ ነው። ሰማኸኝ? ኢትዮጵያ የምትባል ሀገር የለችም። እርስ በርሷ የተከፋፈለባት፣ እርስ በርሱ የሚጋደልባት፣ እርስ በርሱ የሚጫረስባት፣ ሕይወቱን ነፍሱን ለማቆየት ሲል በአንዱ ላይ በውሸት በሐሰት እየመሰከረ የሚያስብ ስለ ሀገር ብሎ የተናገረው ወስዶ ይታሰራል። እንደዚህ እኮ ብሎ ተናግሯል እያለ እያሳበቀ ልጆቹን ለማቆየት ቤተሰቡን ለማቆየት ላለመጥፋት አድርግ የተባለውን ሁሉ እኮ እያደረገ ነው እያየን ያለ ነው። ስለዚህ ሌላው ይቅርና የኛ የፋኖ ዘር የአማራ ዘር ወንድሞቹ እህቶቹ እየተገደሉ ያሉበትን እናት አባቱ እየሞቱ ያሉበትን የአማራ ህብረተሰብ ያዘመረው ሰብል በሳት እያቃጠሉ እየበተኑ በሜዳ ላይ ከብቶቹን እየገደሉበት እያየ በኢትዮጵያ ምድር ላይ ምን ፍትህ አለ ትላለህ? ፍትህ አለው ትላለህ? አማራ ሆዳም እኮ ነው። ለምን ለሆዱ ሲል እኮ ነው። አማራው እንዲህ እየሆነ እየታየ ለሆዱ ስል የሚታግ ለሆዱ ስል አድርግ የተባለውን የሚያደርግ ነው እኮ ያለ። ይሄ እኮ የምናየው እኮ ፋክት ነው። እንኳን ሌላው ይቅርና የኛ የምንለው እኮ የራሱን ወገን አሳልፎ እየሰጠበት ያለች ምድር ናት። ለዚህ ነው እኮ ኢትዮጵያ የምትባል ምድር የለችም፣ ጠፍታለች። ጭራሽ ህግ የለም፣ ስርዓት የለም። ስለዚህ ምንም ለማትለውጠው ነገር እባክን ዝም በል የምለው ለዚህ ነው። ተረዳኸኝ? አየህ፣ የአንተ ችግር እኮ ይሄ ነው። አንተም እንደነሱ ዋሽቼ ቀጥፌ አጭበርብሬ ገድዬ አስገድዬ ህይወቴን ማቆየት ቤተሰቤን ማቆየት ነው እንጂ ስለ ሀገር ምንም ደንታ የለኝም። ለመናገር ፍርስርሷ አይወጣም ከሚሉት ወገን እንደወክ እንኳ ያሳብቃል። እርግጠኛ ነኝ አንተም እንደዛ እዛ አካባቢ ብትሆን እንደዚህ እንደምታረር እርግጠኛ ነኝ። ያስታውቃል። ሆዳም ነህ። እንዲሁ ለህሊና እንኳን ይሄ የሆነ ያለ ትንሽ እንደዚህ ሀገሬ ወይኔ ምናምን ብለህ ምን አለ ብትፎክር። አንተ የነማን ዘር ነህ? አሁን አንተ የነሱ ዘር ነህ? ወራዳ ደግሞ እኔን ለመምከር ታስባለህ? ረዳ አዎ አደርጋለሁ። እየሆነ ያለው እኮ እየመጣ ያለው እኮ በህይወቴ ሞት የተባለው ነገር እኮ በልጆቼ በእኔ እየመጣ እኮ ነው። በቤተሰቤ እኮ እየመጣ ነው። ሞት የተባለ ነገር አፍጥጦ እየመጣ እኮ ነው። ስለዚህ ሞት ከሚወስደኝ እየበላው እየጠጣው በል የተባልኩትን እየቀባጠርኩ እየዋሸው ማድረግ አችላለሁ። አደርገዋለሁ። አንዳንድ ጊዜ እኔ እዚያ ሆነው እንደዚህ ነው በሚባሉት ላይ አልፈርድም። ምክንያቱም በህይወታቸው ነዋ፣ በልጆቻቸው ላይ ነዋ እየመጣ ያለው። ልጆቹ እዛ እየተራበ እየተላቀሰ ሲያይ ምን አንጀት ይችላል? ንገረኝ እስቲ። ምን አንተን ብትሆን እዛ ልታደርገው እችል ይሆናል፣ አላቅም። ግን ላደርገው እችል ይሆናል። ምክንያቱም ረሃብ ነዋ። ምክንያቱም ልጆቼ እዚህ እየሞቱ ነዋ። ስለዚህ ላደርገው እችላለሁ። ያ እንግዲህ እንደ ትንቢት ከወሰድከው ላረገውም ላላረገውም እችላለሁ። በቦታው በስፍራው በሆነ እንዲህ ነው ብሎ መፍረድ አይቻልም። በእርግጥ አንዳንድ ሆዳሞች አሉ፣ መስራት የሚችሉ መታገል የሚችሉ ያለውን መንግስት ልክ አይደለም ማለት የሚችሉ አሉ። ሆዳ አደር የሆኑት እንደማን ነው? ይሄ ዶክተር ማን ነው የሚሉት? የዳኛቸው ግራዝማች ቀኝ አዝማች ነኝ እያለ የሚለፈለው። አሁን እርግጠኛ ነኝ እሱም ጳጳስ ተብሎ ይሾማል የሚባል ወሬ አለ። እንደነ ዳንኤል ክብረት አይነት ቅሌታሞች ሆዳሞች እንደነሱ አይነታች አሉ። ግን ሌሎች ደግሞ አሉ ምስኪኖች፣ ምንም ነገር የሌለባቸው ግን ለሆዳቸው ሲሉ ለልጆቻቸው ሲሉ ወደዚህ ነገር እጃቸው ተጎትቶ የገቡ ይኖራሉ። ይሄ የሚካድ ነገር አይደለም። ስለዚህ አንተ እንደዛ ትሆናለህ የምትለውን ነገር እንደው ትንቢት ልትናገር ፈልገህ ካልሆነ እኔ እንጃ። እኔ በቦታው በስፍራው በሆን ኖሮ አደርጋለሁ አላደርገውም አላቅም። በስፍራው ሲኮን ሁሉ ነገር የሚታወቀው። ይልቅስ ወንድሜ እኔ የምመክርህ አንድ ጥሩ ምክር ልምከርህ።
እስካሁን ድረስም ብዙ ነገር ያለው ቆንጆ መጽሐፍ ጽፈሃል። ታሪክህን ጽፈሃል። የኢትዮጵያን ታሪክ ጽፈሃል። የሶማሌ የጦርነቱን ገድል ጽፈሃል። ቆንጆ መጽሐፍ ነው። በብዙዎች ዘንድ ተቀባይነት ያለው መጽሐፍ ነው። ይሄ አትፈልገኝ እፈልግሃለሁ የሚለው የእሱን 2ኛ ክፍል ጻፍ። ከዛም 3ኛ ክፍል ጻፍ። ይሄ ከዚህ ከመለፍለፍ ያንን ጻፍ። እንደው ገዥ እንኳን ባታገኝ እንደው የሚያነበው እንኳን ባታገኝ አንተ ደጋግመህ እንደሌላ ሰው ሆነ ታነበዋለህ። ጊዜ ደግሞ ይመጣ ይሆናል የምታነብበት ሰው የሚያነብበት። ስለዚህ ይሄንን እንደው ውሃ የማይቋጥር ነገርህን በየቀኑ ከምትለፈልፍ ያንን መጽሐፍህን ብትጽፍና 2ኛ 3ኛ ያልክ ብትጽፍ ውጤታማ ትሆናለህ ብዬ እመክርሃለሁ። ይሄኛው መጽሐፍ ማለት ነው። ይሄኛው ከሆነ አንተ እንደምታወራው ኢትዮጵያ የለችም፣ ኢትዮጵያ ፈርሳለች እንደምትለው ሳይሆን በእኔ ደግሞ የምስላት የኢትዮጵያን በምናቤ የማያት በልጽጋ አድጋ አደጉ ከሚባሉት አገር ጋር እኩል የምትሆንበት ጊዜና ሰዓት እንደሚመጣ ትጠራጠር። ኢትዮጵያ ፈርሳለች እያል 10 ጊዜ ተረት አታውራ። 10 ጊዜ አትናገር። ኢትዮጵያ አትፈርስም፣ አልፈረሰችምም፣ አለች፣ አልፈረሰ። ልጆች አሏት፣ ጀግኖች አሏት፣ አትፈርስም። ኢትዮጵያ አትፈርስም። ስማ፣ እስራኤላኖች እኮ ፈረሱ ተበታተኑ ተብለው ለ70 ዓመት እኮ እስራኤል የምትባል ሀገር አልነበረችም። እስራኤል ለ70 ዓመት ጀርመን ናዚ እስራኤሎችን እኮ ሰብስቦ በተለያዩ ካምቦች አጉሮ በጥይት ቆላቸው፣ በመርዝ ገደላቸው፣ በሳት አቃጣ። ወደ 6 ሚሊዮን እስራኤላውያኖች ሕፃን እርጎት ሳይባል በሙሉ አጠፋ ብሎ ያቃጠላቸው። ግን ዛሬ የእግዚአብሔር ኃይል የእግዚአብሔር ቅር ስለሆነ እስራኤሎች ዛሬ ዓለምን እያንቀጠቀጡ ነው ያሉ። እንኳንስ አማራ የሚያክል ከ70 እና ከ80 ሺህ ሚሊዮን በላይ ቁጥር ያለው የአማራ ሕዝብ ሊጠፋ ቀርቶ የኢትዮጵያ ምድር ሊጠፋ ቀርቶ እስራኤል እንኳን አልጠፋችው። ይህን እንኳን ልብ ብለህ ከታሪክ አንብብ፣ ታሪክ ተከታተል። ስለዚህ መጽሐፉንም እንዳልከው ጽፋለሁ። አዎ ጽፋለሁ፣ እየጻፍኩ ነው። 2ኛውን የዚህን ተከታይ አልፈልግም እፈልግሃለሁ የሚለውን 2ኛውን እየጻፍኩት ነው። አልቋል። እንትን እያለ ነው፣ እየታረመ ነው፣ ሰዎች እያዩት ነው። እና በቅርብ ደግሞ ታትሞ በገበያ ላይ ይውላል። የሚያነብ ያነበዋል። እመነኝ፣ የሚያነብ ያነበዋል። ይሄ መጽሐፍ ስንት ጊዜ እንደታተመ ታውቃለህ? 3 ጊዜ ነው የታተመ። ምን ያህል ተፈላጊ እንደሆነ የዚህ ተከታይ ደግሞ ሰው ገዝቶ በጉጉት እንደሚያነበው ብዙ ቁም ነገር እንደሚያገኝበት እርግጠኛ ነኝ። ስለዚህ ማን ሊያነበው አንተ ጻፍና ራስህ አንብበው ለምትለው ነገር የሚያነብ ኢትዮጵያዊ አለ። ስለዚህ እባክህ እንደው በተቻለ መጠን ወይ ዝም በል ወይም ደግሞ ለሀገር አንድ ነገር ተናገር። ይሄን ነው የምልህ። ስማ፣ አሁን ከምር እንደው ኢትዮጵያ አለች እያልክ የምትፎክረው እንደው እርስ በርሱ እየተባላ እርስ በርሱ እየተገዳደለ አንተ አማራ፣ ኦሮሞ፣ ትግሬ፣ ኦሮሞ፣ አፋር እየተባባለ እያለ ሶማሌ፣ ደቡብ፣ ቤንሻንጉል፣ ወለጋ ምናምን ሌላ ይቅርና ከኦሮሞ እንኳን ኦሮሞ እርስ በርሱ የሸዋ ኦሮሞ፣ የወለጋ ኦሮሞ፣ የአሩሲ ኦሮሞ፣ የጅማ ኦሮሞ እየተባለ እርስ በርሱ የተከፋፈለበት አገር ኢትዮጵያ አለች እያልከኝ ነው? ስማ፣ እኔ እናቴ የኔ ሀገር አሜሪካ ናት። አገሬ አሜሪካ በነፃነት ወጥቼ በነፃነት የምገባ በነፃነት ነፃነቴ መብቴ ተጠብቆ ሰርቼ የምገባ የምኖርባት ሀገር አሜሪካ ናት። ሀገር የፈረሰች የጠፋች ኢትዮጵያ አለች ብዬም አላወራም። ኢትዮጵያን ብዬ አላወራም። የት ነህ ሲሉኝ እኔ አሜሪካውያን ነው የምለው። አየህ፣ ስለዚህ ዝም ብለህ እንደው የሌለ ነገር ዝም ብለህ ተረት የሆነ ነገር ዝም ብለህ የፈሰሰ ውሃ ይታፈሳል። እንደዚያ የሆነችውን ሀገር አለች፣ ትቆማለች፣ ቆማለች እያልክ
ጊዜን ባታባክን ጥሩ ነው። ይሄ መጽሐፍ ላልከው እውነት ነው፣ ቆንጆ መጽሐፍ ነው። ባትፈልገኝ እፈልጋለሁ የምትለው ብለህ የጻፍከው መጽሐፍ እኔ ራሴ ወደ 4 ነው 5 ነው ያነበብኩት። ጥሩ መጽሐፍ ነው አውቃለሁ። ብዙዎችም እንደተቀበሉት አምናለሁ። ግን ከዚህ በኋላ የትኛው ነው ለየትኛው? አሁን ይሄ አብዛኛው ስለ ሀገር፣ ስለ ጀግንነት፣ ሀገር እንዴት እንደምትጠብቅ አባቶቻችን እንዴት ሀገር እንዳስከበሩ የሚገልጽ ከህይወት ታሪክ ጋር አያይዘ ነው ብዙዎቹ ተምረውበታል። አሁን ግን ያለው የትኛው ትውልድ ነው መጽሐፍ ለመሆኑ የሚያነባል? አማርኛን እኮ ለማጥፋት ግዕዝን ለማጥፋት እኮ የወፍ ቋንቋ ነው እየተባለልህ ነው። ስለዚህ እንዳልኩ ምናልባት ጻፈውና ራስ ደጋግመህ ታነበዋለህ። ስለዚህ እናቴ እኔ አገሬ አሜሪካ በነፃነት የምኖርባት መብቴ ተከብሮ የምኖርባት ሰርቼ የምገባባት ሀገር አሜሪካ አለች። የኢትዮጵያን ነገር ከውስጤ ከወጣ ቆየ። ገባ? ይሄ ነው የኔ አመለካከት። አየህ ለአንተ ኢትዮጵያ የፈረሰች ለአንተ ተረት ተረት እንደዚህ ኢትዮጵያ የምትባል ሀገር ነበረች እንደ ተረት ተረት የምትወራና ለምትለው ነገር አይምሰልህ። ኢትዮጵያ አለች በስፍራዋ። ምናልባት ዛሬ ከላይ ሆነው ጊዜ የሰጠው ቅል ግን ድንጋይ ይሰብራል እንደሚባለው ላይ ሆነው ኢትዮጵያን እንደዚህ የሚያምሷት እርስ በርስ የሚያጋድሏት የደም ጎርፍ እንድትሄድ ያደረጓት ሰዎች የሚነሱበት ጊዜ ይመጣል። የእግዚአብሔር ሰዓትና ጊዜ ይመጣል። አየህ እግዚአብሔር እንደ ሰው አይደለም። እግዚአብሔር እንዳንተና እንደኔ አይደለም። እግዚአብሔር በጊዜው በሰዓቱ የሚያደርገውን ያውቃል። አየህ የፍጥሩ ደም፣ የህፃናት ደም፣ የአሮጊቶች ደም፣ የእናቶች ደም፣ የአባቶች ደም እንደ ጎርፍ እየሄደ እያየ ዝም አይልም። ፍጥሮቱ ናቸውና ልጃገረዶች፣ ሴቶች፣ ወጣቶች ጡታቸው እየተቆረጠ ወንዶች እየተሰለቡ እየተደፈሩ እያየ ፈጣሪ እግዚአብሔር ዝም አይልም። ጊዜ አለው፣ ወቅት አለው። እንደኔና እንደ አንተ ቸኩሎ አይደለም። እግዚአብሔር በጊዜውና በሰዓቱ ፍርድ ይሰጣል። እመነኝ፣ ፍርድ ይሰጣል። እስካሁን ድረስ በእንደዚህ አይነት ጭካኔ በእንደዚህ አይነት ሁኔታ ሀገርን ሲመሩ የነበረ እርስ በርስ ሲያባሉ የነበረ ድንገት ነው እንደ አይነ ርግብግብታ የተቀጩት የሄዱት። ስለዚህ አናቅም። አሁንም ዛሬ ኢትዮጵያን እንደዚህ እያመሱ የደም ማዕበል የደም ጎርፍ በኢትዮጵያ ምድር እየጎረፈ ያሉትን እመነኝ ጊዜ አለ። እግዚአብሔር የሚፈርድበት ጊዜ አለ። ሀገር ናት። ሀገር ነው። አንተ እውነት ነው አሜሪካዊ ነው አውቃለሁ። አሜሪካዊ እኔም አሜሪካ ነው በነፃነት ወጥተን የምንገባበት ሀገር ነው ያለን። ግን ትብታችን የተቀበረበት ወገኖቻችን እዛ እየሞቱ እያለቁ ያሉበት ያ ደም ያስገድዳል ስለ ሀገርህ እንድትናገር። ያ ደም እትብት የተቀበረበት አፈሯን የበላህበት ውሃዋን የተራጭተ ያደግባት በባዶ እግሩ እየሄደ ያስተማረ ወገንህ እንደዚህ ሲሆን እንደዚህ የደም ጎርፍ ላይ ሲተኛ ሲሄድ በራብ ሲያልቅ ሲሞት ዝም ብለህ አታይም። ለምን? ደምህ እዚያ ነዋ፣ እትብትህ እዚያ ነዋ፣ እዚያ ነው። ስለዚህ ዝም ልበል እንኳን ብትል እሺ አይልም። እኔ አምናለሁ፣ አውቃለሁ ውስጥ አንተም እንደሚተንከተክ የሀገር ጉዳይ አለ አውቃለሁ። ግን ምን አመጣለሁ ከሚለው አንጻር እንደሆነ እንጂ በውስጥ በልብህ ኢትዮጵያ እንዳለች እርግጠኛ ነኝ። ባለፈው ሩጫ ላይ ኢትዮጵያ ስታሸንፍ እንዴት ነበር ያለቀስከው? እስቲ ንገረኝ፣ እንዴት ነበር ያለቀስከው? ስለዚህ ሀገር በውስጥ ባትኖር ነው ያንን ያህል ያለቀስከው? የእግር ኳስ ጨዋታ ሲሸነፉ ምን ያህል እንዴት ነው የተናደርከው? ምን ያህል ጠረጴዛው ልሰብራን ነበር? ለምንድን ነው? አገርህ በውስጡ ስላለች ነው። ሀገርህ በውስጡ ስላለች፣ ኢትዮጵያ በውስጡ ስላለች፣ የኢትዮጵያ ደም ስለኮ ነው እንደዛ ስትንተከተክ የነበረው። ታዲያ እንደዛ የሆንክላት ዛሬ መጣ የትኛዋ ኢትዮጵያ ትለኛለህ? የትኛዋ ዝም በል ትለኛለህ?
ዝም አልልም። በጊዜውና በሰዓቱ ፍርድ ይመጣል። ፍርድ የሚባል ወንበር አለ። አየህ። ስለዚህ ልቅስ አንተ ይሄንን እንደው ተስፋ የቆረጥ አነጋገር ከመናገር ለአገር የምትቆምበት እንዳጠፋ የሚያደርጋት ይሄ ጭልጭላ አለ ልጠፋ ነው የምትለው ነገር እንዲበራ ቦግ እንዲል የሚያሽል አንዳንድ ነገር ጠጠር ጣል። የዛን ጊዜ ኢትዮጵያ ደግሞ በቅርብ እንዴት እንደምትሆን ታያለህ። ሁሉም በእኩልነት ሁሉም በፈለገው ቦታ ሄዶ የሚኖርባት የተባረከች የተቀደሰች አገር እንደምትሆን እኔ አምናለሁ። በፈጣሪ በእግዚአብሔር አምናለሁ። አስረግጬ እነግራለሁ። አንተም አምላክህን እመን፣ በአምላክህ ተደገፍ። ልሰራ ያልከው መናገር ያለብህን መስራት ያለብህን ነገር አድርግ። ዛሬ ከፋኖ ኃይሎች ጋር ከሌሎች ኃይሎች ጋር አሉ ያለውን አገዛዝ ለመጣል የተነሱ አሉ። ከነሱ ጋር ጎን ቆመን አስፈላጊውን ነገር በጸሎትም በገንዘብም ሆነ በሞራልም ሆነ መርዳት እንዳለብን አስረግጬ እነግርሃለሁ። ስለዚህ ኢትዮጵያ ተረት ተረት አይደለችም፣ ለዘላለም ትኖራለች፣ ወደፊትም ታብባለች። ህዝቦቿ በእኩልነት በሰላም በአንድነት በፍቅር ይኖሩባታል። እየሰማኝ ነው? ይሄን ነው የምልህ። መስሎኝ ነዋ መስሎኝ። ተው አምላክ አትበለኝ፣ እግዚአብሔር አትበለኝ። እግዚአብሔርማ ቢኖር እንደዚህ በኢትዮጵያ ምድር የህፃናት ደም እንደ ጎርፍ ሲሄድ፣ የእናቶች ደም እንደ ጎርፍ ሲሄድ፣ የአዛውንቶች ደም እንደ ጎርፍ ሲሄድ፣ ቤተ ክርስቲያን መስጊድ ሲቃጠል፣ ትምህርት ቤቶች ክሊኒኮች እየተቃጠሉ እያየ ዝም አይልም። አምላክማ ቢኖር አምላክማ የለም። ኢትዮጵያን እኮ ትቷታል። አምላክ አትበለኝ አምላክ አትበለኝ። አምላክ ይሄን እያየ ዝም አይልም። አምላክማ ዝም አይልም። እንደዚህ ለአቤል ደም እኮ ነው አምላክ የት ነህ ቃየልን ብሎ ሲያሳስደው የነበረ። ዛሬ በመላው ኢትዮጵያ የሚፈሰው ደም፣ በመላው ኢትዮጵያ እንደ ጎርፍ የሚሄደውን ደም፣ የህፃናቶች መቀጨት፣ የወጣቶች መርገፍ፣ የአዛውንቶች በወጡበት መቅረት፣ ይሄ ሁሉ እያየ ዝም ያለ አምላክ ብለህ አትጠይቀኝ። አምላክ አለ ብለህ አትጠይቀኝ። አምላኩ አለ ብለህ አትጠይቀኝ። አምላኳማ የለም። በኃጢአት ተጨማልቆ እንዴት ሆኖ ነው በኃጢአት የተጨማለቀን ህዝብ የተጨማለቀን ሀገር አምላክ አይቶ የሚፈርድላት? ሁሉም ያው ሌባ፣ አንድም ከአንድም የምትለው ነገር የለም። ስለዚህ አምላክ አትበለኝ። ባለፈውም በዚህ አሁን ያልከው በሩጫ ኢትዮጵያ ስትሸነፍ፣ ስፖርት ላይ ስታሸንፍ፣ በእግር ኳስ ስትሸነፍ ያን ያህል የምናደደው ያን ያህል የምደሰተው እውነት ነው። ሀገሬ ናት ትብቴ የተቀበረችበት። ግን በዚህ ሰዓት የለችም። አምላክ እነዚህ አትበለኝ፣ ቶኝ አትበለኝ። እኔ ነኝ ያለሁበትን ውስጤ ምን ያህል እየተቃጠለ እንዳለ የማውቀው እኔ ነኝ። ለዚህ አሁን አትቀስቅሰኝ እንጂ አታነሳሳኝ። ለዚህ ነው ዝም በል እምልህ። ስለ ሀገር ስለተነሳ ስለ ሀገር አንድ ነገር ከሆነ ውስጤ ይቃጠላል። ስለዚህ ዝም ማለቱ ያዋጣል። ለዚህ ነው እንጂ አንተ እንደምትለው ኢትዮጵያ ሀገሬ አይደለችም፣ ኢትዮጵያ ከውስጤ ወጣለች እያልኩ አይደለም። ግን ምንም የማየው ነገር የሚሆን ነገር አይደለም፣ የፈራረሰች ነገር ናት። ስለዚህ ራሴን ከማቃጠል ራሴን ከማንደድ ዝም ብል ይሻለኛል ብዬ ነው። ስለዚህ አምላክ አትበለኝ። ተጠንቀቅ፣ ነግሬሃለሁ። ተጠንቀቅ። በአምላክ ላይ በእግዚአብሔር ላይ አፍህን መክፈት ተጠንቀቅ። በኋላ መጣፊያ ነው የሚያጥር። ተጠንቀቅ። በኢትዮጵያ ምድርማ የኢትዮጵያማ አምላክ አላት። ቅድም እንደነገርኩ አምላክ እግዚአብሔር የሚሰራው በጊዜውና በሰዓቱ እንጂ አንተ እንደፎከክ አንተ እንደፈለክ አይደለም። ስለዚህ ተጠንቀቅ።
በአምላክ ላይ አፍህን መክፈት ተጠንቀቅ፣ ተጠንቀቅ። ሳር ትበላለህ እንደ ንጉሱ። ተጠንቀቅ፣ ነግሬሃለሁ። ተጠንቀቅ፣ ተጠንቀቅ፣ ተጠንቀቅ። በአምላክማ ኢትዮጵያ አላት። አምላክ አላት። የሚሰማ የሚያይ የሚመለከት አምላክ ኢትዮጵያ አላት። ታያለህ፣ አላት። አምላክ እግዚአብሔር ግን የሚሰራው በጊዜውና በሰዓቱ ነው። አንተ በፈለከው እኔ በፈለኩት ሰዓት አይደለም። አንተም ሆነ እኔ ወደ እግዚአብሔር እየጮን ወደ አምላካችን እየጮን መስራት ያለብን ማድረግ ያለብንም እያደረግን እግዚአብሔርን መጠበቅ ነው ያለብን እንጂ እግዚአብሔር የለም ብለን መናገር የለብንም። ተው፣ ተጠንቀቅ፣ ለአንተ ተጠንቀቅ። እግዚአብሔርም አለ። ምናልባት አዎ ከምታየው ነገር ከምትሰማው ነገር የተነሳ ምን እግዚአብሔር የለም ብለህ ሊሆን ይችላል። ግን አለ፣ እግዚአብሔር አለ። አምላክ ኢትዮጵያ አላት፣ አላት። ለዚህ አባባል ንስሐ ግባ። እርግጠኛ ንስሐ ገብተህ ወደ አምላክ ጩህ። እግዚአብሔር ኢትዮጵያን እንደሚያበለጽጋት ኢትዮጵያን እንደሚያነሳት አምናለሁ። ሰማ። ዝም ብለህ በየጊዜው እየመጣ ይሄን አትበለኝ፣ 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 አትበለኝ። ከመጣ አዎ ጥሩ ነገር እንነጋገር፣ እንመካከር። እንዴት ነው የምናደርገው? እንዴት ነው በኢትዮጵያ ላይ ያለው ችግር መከራ የሚቀረፍበትን የኢትዮጵያን ችግርና መከራ ለመቅረፍ የተነሱ በድር በጎደር የሚንከራተቱ በብርጭ በዝናብ በፀሐይ የሚቃጠሉ በባዶ እግራቸው ጋራ ሸንተረር የሚወርዱ ኃይሎች አሉ። እነሱን እኛ እዚህ ሆነን እንዴት እንደግፍ? እንዴት እናድርግ? በምን አይነት ሁኔታ ከጎናቸው እንቁም የሚለውን ሐሳብ ይዘህ እየመጣ መነጋገር መወያየት እንችላለን። ከዚህ ውጪ ግን አርፈ ቁጭ በል አገር ፈርሳለች፣ አገር እንዲህ ናት፣ ኢትዮጵያ የምትባል የለችም የሚባል ነገር ወደ እኔ ዘንድ ትመጣ አልፈልግም። ለምን? የሞትኩላት፣ አካሌን ያጣሁላት፣ ደሜን ያፈሰስኩላት፣ ዳር ድንበሯን ያስከበርኩላት ሀገሬ ስለሆነች አገሬ ደግሞ አትፈርስም። የአባቶቻችን የቅድመ አያቶቻችን አድዋ ላይ የፈሰሰው ደማቸው፣ አድዋ ላይ በአንድ ጉድጓድ የገባው አጥንታቸው ያ ይፋረደኛል። ዝም ብል ያ ይፋረደኛል። ከጎኔ የወደቁት ጓደኞቼ፣ ውጋዴ ላይ የወደቁት ጓደኞቼ ደም አጥንት ይፋረደኛል፣ እሾውን ይወጋኛል። ዝም ብል ዝም አልልም። እየሰማዩ ዝም አልልም። ነገር ያለው እስካሁን ድረስ ብዙ ነገር አልተናገር። አክብሬህ ነው። ስለዚህ ይሄንን አንደኛ ስማ። ሁለተኛ ወደ እኔ ስትመጣ እግዚአብሔር የለም የሚለውን አስተሳሰብ ንስሐ ገብተህ አስወግድ። ሁለተኛ ሀገር ፈርሳለች የሚለውን ነገር አስወግድ፣ ከአይምሮ አውጣ። ሀገሬ እትብቴ የተቀበረባት በባዶ እግሩ ህዝቤ የሄደ አስተማረኝ ብለህ አስበህ ከሆነ ናና እንነጋገር፣ እንወያይ፣ እንመካከር። ለሀገራችን አንዳንድ ጠጠር እንጣል። ከዚህ ውጭ ሌላ ይሄ ፈረሰች፣ ይሄ ኔጌቲቭ የሆነ ነገር ወደ እኔ ዘንድ ትመጣ አልፈልግም።